ተቆጣጥሮ ለመጫወት ሞክሯል። አዎ ጨዋታው ተጠናቀቀ። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ቀይ ቀበሮቹ ለአፍሪካ ከ17 ዓመት በታች ዋንጫ ማለፋቸውን አረጋግጠዋል። ይህ ውድድር ሲጀመር በአሰልጣኝ ቤንዚመርና በበርካታ የቡድኑ አባላት የነበረው ትልቁ ተስፋ እነዚህን አዳጊዎች ወደ አፍሪካ መድረክ መውሰድ ነበረ። ተሳክቷል። በቀጣይነትም ለዚህ ውድድር ዝግጅት አብረው የሚቆዩበት እድል ይኖራል። ስለዚህ ወጣቶቹ አዳጊዎቹ በትልቅ መድረክ የሚታዩበትን እድል አግኝተዋል። ግብ ጠባቂው ተመስገን ከበደ ከአርባ ምንጭ፣ አቤኔዘር አለማየሁ ከሶዶ ከተማ፣ ድንቅነህ ከሆሳና፣ ኤፌሶን ከሶዶ፣ ትንሣኤ መንግስቱ ከዱራሜ፣ ቢኒያም አብርሃ ከአዲግራት፣ ቅዱስ ዳዊት ከጅማ፣ ዳዊት ካሳው ከባህር ዳር ከበርካታ የሀገሪቱ ከተሞች የተሰባሰቡ አዳጊዎች ናቸው። በአበበ ቢቂላ ስቴዲየም የተገኘውን ተመልካች የሚያስደስት አስደናቂ ውጤት ተመዝግቧል። በዚህም ምክንያት ድባቡ ለየት ያለ ነው። እናመሰግናለን። የታሪክ መገጣጠም ያስገርማል። ዘላለም የኢትዮጵያ ብሔራዊ ቡድን ከዚህ በፊት የአፍሪካ ዋንጫ ተሳትፎን በ17 ዓመት በታች ትኬቱን ሲቆርጥ ኬንያን አሸንፈው ነበር። ዛሬ በተመሳሳይ ከ22 ዓመታት በኋላ የኢትዮጵያ ብሔራዊ ቡድን ይህንን ታሪክ አስቀጥሏል። ድንቁ ጀግና የዚህ ቶርናመንት ክስተት ተጫዋች ያለ ጥርጥር ዳዊት ካሳው ዛሬ በፍጻሜው ጨዋታ ላይ ሌላ ግብ አስቆጣሪ በታንዛኒያ በኩል ማንመለከት ከሆነ በቫራይቲ በሁሉ ነገር ያሳመነ ተጫዋች ነው። የውድድሩ ኮከብ በእኔ እምነት ዳዊት ካሳው ነው። ከሱ የበለጠ ጥራት ያለው ተጫዋች በዚህ ውድድር ላይ አልተመለከትንም። እያንዳንዱ ጨዋታዎች ላይ የሚያደርገው ነገር በጣም የሚያስገርም ነው። እንደ አምበል ቡድኑን የሚያገለግል በሁለተኛ አምበልነት ጭምር ብንይዘው የሚያስገርም አይነት ክህሎት ያለው ተጫዋች ነው። በየትኛው ሞመንት ላይ ማጥቃት እንዳለበት፣ በየትኛው ሞመንት ላይ ጨዋታውን ማረጋጋት እንዳለበት ጠንቅቆ የሚያውቅ ግሩም የግብ አይን ያለው ተጫዋች ነው። ያለ ጥርጥር የኢትዮጵያ የወደፊት ከፍታ በእንደዚህ አይነት ወጣት ተጫዋቾች ይረጋገጣል። የኢትዮጵያ እግር ኳስ ፌዴሬሽን በወጣቶች ላይ መስራት ከጀመረ ጥቂት ጊዜያቶች ነው። ፓይለት ፕሮጀክት ተብሎ ከተጀመረ ታስታውሳለህ። በጥቂት ጊዜ በአጭር ወቅት እንዲህ አይነት ውጤታማ ቡድን መመልከት ግን በጣም የሚያስገርም ነው። አዎ ዳዊት ካሳው እግር ኳስን ሲጀምር ዓላማው ግብ ጠባቂ መሆን ነበር እንኳን አልሆነ። ግን እሱ የረዳው ይመስለኛል። ዘላለም የግብ ጠባቂዎችን ደካማ ጎን ጠንቅቆ ያውቃል። በዚህ ምክንያት ቢኒያም አብርሃ ሌላኛው የዚህ ውድድር ኮከብ አስደናቂ ተጫዋች በዚህ ጨዋታ ላይ ሁለተኛውን ጎል ማስቆጠሩ የዚህ ጨዋታ ማብቂያ ፊሽካ ነበረ ማለት ይቻላል። ማስተማመኛ ጎል ነው ያስቆጠረው። ይገባዋል። ከደጋፊዎችም የሚገባውን ነው አድናቆት እየተቸረው የሚገኘው። ባለፈው ጨዋታ ላይ በዩጋንዳ 3-0 ቀይ ቀበሮቹ ከተሸነፉ በኋላ ተመስገን ከበደ፣ ሁሴፋ ሻፊን ጨምሮ በርካቶች ሲያለቅሱ ተመልክተናል። አሰልጣኝ ቤንዚመር እና አምሳሉ ሌሎች የቡድን አባላት ለዚህ ውጤት ትልቅ አስተዋጽኦ አድርገዋል። ይገባቸዋል። አሲድ ይገባዋል። አስደናቂ ደጋፊ ነው። በዚህ ውድድር ላይ ከቅዱስ ጊዮርጊስ ባሻገር ብሔራዊ ቡድኑ በሚጫወትባቸው ቦታዎች በሙሉ እየሄደ የሚያበረታታ በጣም የሚገርም ደጋፊ ነውና ዛሬም በስቴዲየም ተመልክተናል። ቅዱስ ዳዊት ዛሬ ካሸነፉ በኋላ ደስታቸውን የሚገልጹበት መንገድ የሚገርም ነው። የሱ ተቀይሮ መግባትም ትልቅ አስተዋጽኦ እንዳለው አምናለሁ። ሰው ይሄ ትልቅ ደስታ ነው። ዘላለም በሜዳ ውስጥ ሁሉም ተጫዋቾች ሲሮጡ ነው የምታያቸው። በጨዋታ ላይ ከሮጡት በላይ አሁን በደስታ ገላለጽ ላይ ሊሮጡ ይችላሉ። ምክንያቱም የሚፈልጉትን ነገር በሙሉ አሳክቷል። እዚህ ቶርናመንት ላይ ተሳክቶ የኢትዮጵያ ብሔራዊ ቡድን የፍጻሜ ተፋላሚ ሆኖ ብናየው የሁላችንም ደስታ ነበር። ግን ትልቁ ግቡ በአጭር ጊዜ የተሰራበት ቡድን ነው። እንደ ብሔራዊ ቡድን ከዚህ በፊት ከነበሩት ተሞክሮች አንጻር ስናየው የዝግጅት ጊዜው ረጅም ይመስለን ይችላል። የሌሎች ሀገራትን ስራ ከተመለከትን ግን የኢትዮጵያ ብሔራዊ ቡድን ይሄ የእድሜ እርከን ከ18 ዓመት በታች ምንም አይነት ጨዋታ አብሮ አላደረገም። ይሄ ቡድን ዘላለም የሌሎች ሀገራትን ተሞክሮ ካየን ከ15 ዓመት በታች ጀምሮ አብሮ ሲጫወቱ ያደጉ የጎለበቱ ተጫዋቾችን ነው በቶርናመንቱ ላይ ይዘው የመጡት። ኢትዮጵያ በአጭር ጊዜ ስራ እንዲህ አይነት ውጤት አስመዝግባለች። ትልቁ የዚህ ውድድር ግብ አፍሪካ ዋንጫ ላይ መድረስ ነበር። ያንን አሳክቷል የኢትዮጵያ ብሔራዊ ቡድን። ከደጋፊዎች ጋር የተለየ ደስታ እየተመለከትን ነው። ግን በሁለተኛው አጋማሽ አሰልጣኞቹ ጨዋታውን የቀየሩበትን መንገድ
ፈጽሞ ማድነቅ አለብን። ዘላለም የእሳቸው የአሰልጣኞቹ ታክቲክ ነው ይህንን ጨዋታ ሙሉ በሙሉ የቀየረው። ቅያሬዎቻቸው አስደናቂ ነበሩ። በጨዋታ ወቅት የነበሩት ሞቢሊቲዎች በጣም አስገራሚ ነበሩ። በስተመጨረሻ እንዲህ አይነት ሳቅ እንዲህ አይነት ደስታ ገዝቶ መጥቷል። ከ17 ዓመት በታች የአፍሪካ ዋንጫ የሴካፋ ማጣሪያ የደረጃ ጨዋታ የሙሉ ሰዓት ውጤት ኬንያ 0 ኢትዮጵያ 3።